ሰላም ጤና ይስጥልኝ የራሄል ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ራሄል ነኝ። ዛሬ እንደምትመለከቱት የወንዶች ሽቶ አስመልክቼ ገበያ ወጥቻለሁ። እንደምትመለከቱት በጣም ብዙ አይነት ሽቶ ነው ያለው። ከባድ ለምርጫ ከባድ የሚሆን የክርስመስ እቃዎችን እንገዛለን። ሽቶ ስጦታ የሚሆን በዚህ ወቅት ያለውን የገበያ ሁኔታ በሙላ በስዊድን ስቶክሆልም ለእናንተ ዞር ዞር እያልኩኝ በዙረት ሰዓቴ አሳያችኋለሁ። እናንተ ብቻ ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ ጋብዛችኋለሁ ማለት ነው። እዩ ሽቶዎቹ ዲስካውንት አለ ተብዬ ነው የመጣሁት፣ ግን ብዙም ዲስካውንት አይደለም። ጥሩ ነው ያው ከሞላ ጎደል አለው ዲስካውንት። ባይ ዘ ዌይ ፕራዳ የሴት ብቻ ይመስለኝ ነበር እናንተ። ለካስ የወንድም ጥሩ ሽታ ነው። የሚከብድ አይደለም። ወደ ፐርፊውም ነው 100 ሚሊ ነው። የሚገርም ሽታ ነው ያለው። ፕራዳዎች በጣም ቆንጆ ሽቶ እንዳላቸው ያው ታውቃላችሁ። እዚህ ጋር ደግሞ እንደምትመለከቱት ፐርሳጅ ያለ፣ ከዛ ቶም ፎርድ አለ። ይሄንን ሽቶ በጣም ፖፑላር ነው። ሴት ብቻ መቀባት የለባትም። አንዳንድ ጊዜ ልጆቻችሁ፣ ባሎቻችሁ፣ አባቶቻችሁ ማንም ወንድ የሆነ በሙላ ሽቶ ተቀብቶ ወጣ ሲል ምናምን ደስ ይላልና ቤተሰብ ገና ካሁኑ እያሰባችሁ፣ ምክንያቱም ለክሪስመስ እና ለገና ስጦታ መግዛት ደረሰ ብላችሁ መሯሯጥ የለባችሁም። ቻናሌን ሰብስክራይብ እያደረጋችሁ እኔ ደግሞ ለእናንተ ሪኮመንድ የማደርገውን ሼር አደርጋችኋለሁ። አመሰግናለሁ። ሙሉ ገበያውን ከኔ ጋር እንደተከታተሉ በአክብሮት ጋብዛችኋለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። አመሰግናለሁ። መልካም የገበያ ሰዓት። አሁን እንደምትመለከቱት ሱቁ በር ላይ ደርሻለሁ። ወደ ውስጥ ይዣችሁ እገባለሁ። ሙሉውን ቪዲዮ እንድትከታተሉት በአክብሮት እጋብዛችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ በስዊድን ስቶክሆልም የሚገኘውን የገበያ ሁኔታ በዲሴምበር ወቅት ያለውን ዲስካውንትም ካለ ዲስካውንትም ከሌለ አብረን እናያለን። ቀጥታ ቦስ ሽቶ ጋር ነው የሄድኩትኝ። እንደምትመለከቱት ቦስ ሽቶ የወንዶች ሽቶ ነው እያሳየኋችሁ ያለሁትኝ ዛሬ። እጅግ በጣም ብዙ የተለያዩ ማርክ የሆኑ ሽቶዎች አሉ እዚህ ቤት እና ሽታቸው በጣም ቆንጆ የሆነ ወደ ፐርፊውም የሆኑ አሉ እና በጣም ደስ ይላል ሽታቸው። ዲስካውንት አለ፣ 20% ዲስካውንት አለ ዛሬም እዚህ ቤት ውስጥ ማለት ነው። እንዳውም የበለጠ ዲስካውንት የሆኑ ሽቶዎች አሉ። እነሱም ግን ያው ጥሩ ያልሆኑ ሽታ ያላቸው ናቸው ብዙ ዲስካውንት ላይ ያሉት። ስለዚህ ቤተሰብ እስቲ ዞር ዞር እያልኩኝ በስዊድን ስቶክሆልም ያለውን የገበያ ሁኔታ እያስቃኘኋችሁ ያለሁት ራሄል የዩቲዩብ ቻናል ነው። ይሄ በጣም ፖፑላር ሽቶ ነው፣ ታውቁታላችሁ። ለባሎቻችሁ፣ ለወንድሞቻችሁ ያው ለክሪስመስ መግዛት ትችላላችሁ። ምክንያቱም ክሪስመስ ከመድረሱ በፊት ከደረሰ በጣም ከባድ ነው የሚሆነው። ምክንያቱም በጣም ብዙ ስጦታ የሚገዙ ሰዎች አሉ። ባለቀ ሰዓት ላይ በጣም ብዙ ኮስት ነው የሚያደርጋችሁ። ግን ልክ ዲሴምበር ሊገባ አካባቢ ገበያው ሁኔታውን እያያችሁ አንዳንድ ዕቃ እየገዛችሁ ፓክ እያደረጋችሁ እያስቀመጣችሁ ብትሄዱ አንደኛ የኛም የገና ስጦታ የምንሰጥበት ነው። ሁለተኛ ደግሞ የክሪስመስን በነጮች ያው በአውሮፓ የምንኖር ሰዎች ደግሞ እናውቀዋለን። ክርስመስ በጣም ልዩ ቦታ የሚሰጠው የጊፍት የሚሰጣጡበት ወቅት ነው። ስለዚህ እኛ ደግሞ የኢትዮጵያን ገናን ደግሞ በተለየ የምናከብርበት መንገድ አለ። እሱንም በሱ ሰዓትም ስጦታ እንሰጣጣለን እናውቃለን። ስለዚህ ከወዲሁ ወጣ ብላችሁ ሾፒንግ እንድታደርጉ ሼር እያደረኳችሁ ያለሁት ባላንቱና ሽቶ በጣም የሚጣፍጥ ጥሩ ጠረን ያለው መዓዛው በጣም ደስ የሚል ሽቶዎች ናቸው። ባላንቱና የተለያዩ እንትኖች አሉት፣ ይሄ ፍሌቨሮች አሉት ልክ እንደ እንትን ማለት ነው እና በጣም አሪፍ ነው። ፕራዳ በጣም ደስ የሚል ሽቶ ነው። እኔ የሚገርማችሁ እንዳልኳችሁ ቅድም የሴት ብቻ ይመስለኝ ነበር። ለካስ ፕራዳ የወንድም አለ። በጣም ደስ ይላል። ልስልስ ያለ ለእንትን የማይከብድ ነው። መቆየት አለመቆየቱን ግን ልብስ ላይ ወይ ሰውነት ላይ እርግጠኛ አይደለሁም። ግን ደስ ይላል፣ ሽታው አይረብሽም። እስቲ አሁን ደግሞ ወደ ሌላ እዛው ጋር ዞር ዞር እያልኩኝ ደግሞ ሌላ የሽቶዎቹን
አስቃኛችኋለሁ። ዶድራንቶች አሉ ያው 36 ኢሮ ያው በኢሮ ነው የሚሸጠው እዚህ ሞል ማለት ነው። በካርዳችሁ መክፈል ትችላላችሁ። አንዳንድ የጺም መላጫዎች ዶድራንቶች እነሱም ዲስካውንት ላይ ናቸው። ጺማችሁን ከተለጫችሁ በኋላ የምታሸቱበት እንዲሸት የምታደርጉበት እንትን ራሱ በጣም ሀሪፍ ነው። አላውቅም ስሙን ምን እንደሆነ በርግጥ ፐርሳጂ ሽቶ በጣም ጣፋጭ ሽቶ ነው። ፐርሳጂ የሴቶችም የወንዶችም አለው ያው ብዙ ሽቶዎች የወንዱም የሴትም ነው ያለው። በርግጥ ቶም ፎርድም እንደዛው በጣም ቆንጆ ሽታ ያላቸው ፖፕላር የሆኑ ሽቶዎች ናቸው። በጣም ነው ደስ የሚለው ሽቶቻቸው በጣም አሪፍ ነው። ያው ሽቶ የምትወዱ ሰዎች እንደኔ ካላችሁ ማለት ነው። ብዙ አይነት ሽቶ ነው ያለው ብዙ አይነት ከለር እና እንደ ከለራቸው ሽታቸውም የተለያየ ነው። የሚገርመው ነገር እኔ ቀዩም በጣም እወደዋለሁ። ቆንጆ ሽታ ነው ያለው የሚከብድ አይደለም። ይሄኛውም ብዙ አይረብሽም። ግን ያው ጠንካራ ሽታ የምትወዱ ሰዎች እና ለስለስ ያለ ሽታ የምትወዱ ሰዎች ካላችሁ እኔ የሽቶ ኤክስፐርት አይደለሁም። በርግጥ ግን ያው ተጠቃሚ ስለሆንኩኝ አውቀዋለሁ ብዙ ጊዜ ኤክስፐርቶች እንግዲህ ሀሳብ አስተያየት ስጡበት እዚህ ኮመንት አድርጉ። ጉቺ በጣም ነው የምወደው ጉቺ ሽቶ የሴቶቹም የወንዶቹም በጣም በተለይ ይሄ ብሉ እንዴት ደስ እንደሚል ልነግራችሁ አልችልም። ኦ በጣም ፐርፊውም ነው። ኦደ ፐርፊውም አይደሉም አለ ኦደ ፐርፊውም አላቸው ግን ይሄ ፐርፊውሞች ናቸው። እንዴት ደስ እንደሚሉ ልነግራችሁ አልችልም። ጉቺ በጣም ፖፑላር ማርክ ነው። እቺ ደግሞ እንደምታዩት ይዣት ብሄድ ራሱ ደስ ይለኛል። 50 ሚሊ ነች ግን እንዴት ጠብ ስታደርጉ በጭራሽ ከላያችሁ ላይ የማትለቅ ቆንጆ ሴናስቴ የመጨረሻዋ የወንዶች ፐርፊውም ነች። ከዛ ደሊናን የማያውቅ የለም። ያው ደሊና የሽቶ የፀጉርም አለ የሰውነትም አለ። በጣም በጣም ኢንቴንሲቭ የሆነ በጣም ጠንካራ ቆንጆ ማራኪ የሆነ ነው። ከዛ ደግሞ በቃ ቀጥዬ ደግሞ ወደ ሱቅ መጣሁኝ እዚሁ ጋር ማንጎ ከጎኑ ስለነበር የማንጎ ኮሌክሽኖች የዚህን አሁን አዲስ የወጡትን ዝም ብዬ ላስቃኛችሁ ብዙም አይደለም የማሳያችሁ። ሃይላይት ብቻ ለእናንተ ያላቸው ኮሌክሽኖች እንዴት ያማምራሉ መሰላችሁ። ሽቶ እንትኖቻቸው ከለራቸው ከለርፉል የሆኑ ልብሶች ናቸው። ብሉ አላቸው ጥቁር አላቸው። አሁን ደግሞ ኦክቶበር ዲሴምበር ምናምን ላይ ሞር ጥቁር ይለበሳል። በጣም የሚያምር ነው። እዚህ ጋር ጉል የሆነ ቢጫም አለ ነጭ አለ። ማንጎ በጣም የከለር ኮሌክሽናቸው እጅግ በጣም ደስ የሚል ነው። ያው ብዙ ጊዜ ስለ ማንጎ ልብስ እሰራለሁኝ። ቪዲዮዎቼን ወደኋላ ተመልሳችሁ ብታዩ ጫማዎቻቸው በጣም በቃ የሚያዘንጡ ናቸው። ውይ ስታምር ባለ አበባ ጫማ ይሄ ራሱ በጣም ያምራል። ሌመን ከለር ነው። ብቻ ምን አለፋችሁ ጥሩ እቃ አለ። ተመልሼ መጥቼ ሙሉ ቪዲዮ ከማንጎ ኮሌክሽን አዲሷን ለእናንተ ሼር አደርጋችኋለሁ። አሁን እግረ መንገዴን ለሽቶ ብዬ ስለወጣሁኝ ግን ከጎኑ እስቲ ምን አለ የሚለውን ለእናንተ ለማሳየት ያህል ነው። ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ላይክ ሼር ሰብስክራይብ ሼር እያደረጋችሁ ለሌላው እንዲደርስ ሰፖርት እንድታደርጉ በአክብሮት እጠይቃችኋለሁ። አሁን ምግብ እበላለሁ። ፍላፍል ነው የበላሁትኝ በሶስ በጣም ይጣፍጣል። በጣም አመሰግናለሁ። ለዛሬ ቆንጆ ቪዲዮ እንዳገኛችሁበት ጥሩ ትምህርት እንዳገኛችሁበት ተስፋ አደርጋለሁኝ። እርግጠኛ ነኝ በሌላ ቪዲዮ በሌላ ቀን እስከምንገናኝ ድረስ በዚሁ እሰናበታችኋለሁ። ባይ